شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصم. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد السلام عليكم ورحمة الله وبركاته እንዴት ሰላም ናችሁ ኩኝ ያለው አልহামዱሊላህ ሰላም ነኝ ባለፈው ትምህርት ላይ እንዳየነው ዘካተል ፊጥር ነበር ባለፈው ያየነው ትንሽ የተወሰነ አንዳንድ ነጥቦችን በድጋሚ ለማስተዋወስ እንሞክር ዘካተል ፊጥር ግዴታ ነው በወንድም ላይ በሴትም ላይ በትልቅም ላይ በህፃንም ላይ በጨዋም ላይ በባሪያም ላይ በሁሉም ሙስሊም ከሆኑት ላይ ከሙስሊሞች ላይ ዘካተል ፊጥር ግዴታ ነው ማለት ነው ዘካተል ፊጥር ግዴታ ሱና ነገር እንኳን አይደለም ግዴታ ነው ማለት ነው ዘካተል ፊጥር ግዴታ የሆነበት ምክንያት ወይም ደግሞ ዘካተል ፊጥር የሚሰጥበት ምክንያት ምንድነው አንደኛ ጦረተል ሊሳይም ነው ለጾመኛ ማጽጃ ነው ያለበትን ክፍተት መሙሊያ ጾሙ ላይ አንድ ሰው የጾመኛ ሲሆን በጾሙ ሰዓት እኔ አልባሌ የኔ ያልሆነ ነገር ሊናገር ይችላል ያልሆነ ተግባር ሊፈጽም ይችላል ተቅሲላቶች ሊሆኑ ይችላል ችለተኝነት ጊዜን ያላግባብ መጠቀም ብቻ የኔ ረፋት ጸያፍ የሆኑ ተግባራት ሊሆኑ ይችላል ለሁ እኔ ዝግባ የሚያባል ጥቅም የሌለው ዝም ብሎ ቀልድ ነገር በቀልድ ሊሆን ይችላል ብቻ ያን ሁሉ ክፍተት መሙሊያ ነው ስለዚህ ጦረተል ሊሳይም ለጾመኛ ጦራ ነው ማጽጃ ነው ማጠቢያ ነው ማለት ነው አንደኛ ሁለተኛ ደግሞ ለጾመኞች ለወይም ደግሞ ለሚስኪኖች ምግብ እንዲሆን ነው ለሚስኪኖች በኢድ ቀን ሰው ሁሉ ቤቱ ገብቶ እየበላ እየጠጣ ተደስቶ ሲሆን ሚስኪኖች ደግሞ ያው በተራቸው ደግሞ አዝነው ተግሰው እንዳይውሉ በደስታ ለመካፈል ለሙስሊሞችም ለደሆች ለሚስኪኖች ማለት ነው ለነሱ ምግብ ሊሆን ዘንድ ነው ማለት ነው ሌላው ደግሞ ሶስተኛው ደግሞ ዘካተል ፊጥር የምንሰጥበት ምክንያት ለሽክር ነው አላህን ለማመስገን ሽክር እንግዲህ አላህ ማመስገን በምላስ ብቻ አይደለም በተግባርም ይገለጻል ማለት ነው አላህ Subhanahu Wa Ta'ala እድሜያችንን አርዝሞልን ረመዳን እንድንጨርስ ስለወፈቀን ለኢድ ስላደረሰን ይሄንን አላህን ለማመስገን ብለን ዘካተል ፊጥርን ስንሰጥ ለምስጋና ሽክር እያደረግን ነው አላህን እያመሰገንን ነው ማለት ነው ዘካተል ፊጥር የሚወጣው ከምግብ ነው ከገንዘብ ሳይሆን ከምግብ ነው የሚወጣው ማለት ነው በአካባቢው በአብዛኛው ከሚበላው ወይም ደግሞ አንድ ሰው በቤቱ በአብዛኛው ከሚመገበው ምግብ ነው ዘካተል ፊጥር የሚያወጣው ማለት ነው ዘካተል ፊጥር የሚወጣው ከምግብ ነው ከሚበላ ምግብ ማለት ነው ሌላው ደግሞ የሚሰጠው ዘካተል ፊጥር ቀድሩ እንትን ማለት ነው አንድ ሰዓ ነው በነብዩ ሰዓ አንድ ሰዓ ወይም ደግሞ በነብዩ አሰፋፈር ማለት ነው አንድ ቁና ማለት ነው አንድ ቁና ወይም ደግሞ አራት እፍኝ መካከለኛ በሆነ እጅ አራት እፍኝ ማለት ነው ወይ በኪሎ ስንወስነው ደግሞ 2 ኪሎ ተኩል ነው ማለት ነው 2 ኪሎ ተግማሽ ማለት ነው የሚሰጠው ለአንድ ሰው አንድ ሰው 2 ኪሎ ከግማሽ ነው የሚሰጠው ማለት ነው ስለዚህ አንድ አባወራ ቤት ውስጥ 5 ቤተሰብ ቢኖር ሚስቱ ልጆቹ ምናምን በአጠቃላይ 5 ቤተሰብ ቢኖር ስለዚህ ለእያንዳንዳቸው 2 ኪሎ ከግማሽ ነው የሚወጣው ለእያንዳንዳቸው ማለት ነው የሚሰጥበት ወቅት ደግሞ ሁለት አይነት ወቅት አለ የሚፈቀድበት ወቅትና በላጭ የሆነ ወቅት አለ የሚፈቀድበት ወቅት ከኢድ ቀደም ብሎ አንድ ቀን 2 ቀን ቀደም ብሎ መስጠት ይፈቀዳል ከኢድ ቀን ያኔ قبل العيد بيوم او يومين በአንድ ቀን በሁለት ቀን ቀደም ብሎ መስጠት ይፈቀዳል ያኔ አንድ ሰው ለዘካተል ፊጥርን አንድ ቀን ወይ 2 ቀን ቀደም ብሎ ሲሰጥ እነኛ ሚስኪኖች ያንን ምግብ ፈጭተው አዘጋጅተው ለኢድ ዝግጁ ለማድረግ ራሱ ጊዜ ያገኛሉ ማለት ነው አፍዶል በላጭ የሚባልበት ጊዜ ደግሞ ለይለተል ኢድ የኢድ ለሊት ፀሐይ ተገባ ጀምሮ ሰላት እስከሚሰገድ ድረስ ያለው ያ በላጭ ሰዓት ነው ማለት ነው በተለይ ከፈጅር ጀምሮ ኢድ ሰላት እስከሚሰገድ ድረስ ያለው በጣም የበለጠ በላጭ ነው የሚሆነው ዘካተል ፊጥር ማለት ነው ስለዚህ ዘካተል ፊጥር የሚሰጠው ከኢድ ሰላት በፊት ነው ኢድ ሰላት ከመሰገዱ በፊት ቀደም ተብሎ ነው ከሰላት በኋላ ከሆነ ግን ዝም ብሎ ኖርማል ሰደቃ ነው እንጂ የሚሆነው ዘካተል ፊጥር አይሆንም ማለት ነው
ስለዚህ ዘካተል ፊጥርን የሚቀበለው ያ ሚስኪን ከሶላት በፊት መቀበል አለበት እሱ ራሱ ወይንም በወኪል ለምሳሌ አጋጣሚ አንተ ልትሰጠው የፈለከው ሚስኪን በአካባቢው የለምና በሆነ ጉዳይ ሌላ ቦታ ነው ያለው። ስለዚህ በወከልና ያወከለው ሰው ያንን እህል መቀበል አለበት ማለት ነው። ያን እህል አንተ ራሱ ወኪል መሆንም ትችላለህ አንተ ራስህ ማለት ነው። ምን ይልሃል ያ ሚስኪኑ በቃ አንተ አስቀምጥልኝ ይልሃል በወክልና ማለት ነው። ከዛ በኋላ ለሱ የምትሰጠውን ዘካ ለብቻ ትቆጥርና ታስቀምጥለታለህ ማለት ነው። እንድትቀበል ካድረገ ማለት ነው። ስለዚህ ከሰላት ዒድ በፊት ያ ዘካተል ፊጥር ለባለቤቱ መድረስ አለበት ማለት ነው። ሌላው ደግሞ ዘካተል ፊጥርን አንድን ዘካተል ፊጥር ለሁለት ሰው ለሶስት ሰው ከፋፍሎ መስጠትም ይቻላል። ለብዙ ሰው የብዙ ዘካተል ፊጥርም ደግሞ ለአንድ ሰው ሰብስቦ መስጠትም ይቻላል ማለት ነው። በተለይ አሁን ይሄ የተሻለ ነው የሚሆነው። የአምስት ሰው የአስር ሰው ዘካተል ፊጥር ሰብሰብ አድርጎ ለአንድ ሰው መስጠት በጣም የበለጠ ጥሩ ነው። ምክንያቱም የቤቱን ክፍተት በደንብ ስለሚሸፍንለት ማለት ነው። ስለዚህ ዘካተል ፊጥር ባጭሩ ይሄ ነው። ሌላው ደግሞ አንድ ትናንትና ያልጠቀስኩት ስለ እርግዝና ማለት ነው። ስለ እርግዝና ሷሃባዎች እና አብደላህ ቢን ዑመር ባለሳሳት ማለት ነው ከእርጉዝም ራሱ ዘካ ያወጡ ነበር። ዘካተል ፊጥር ከእርጉዝ በእርግጥ ይሄ ግዴታ አይደለም። ባለፈው እንደጠቀስኩት ከፀሐይ ከመግባቱ በፊት ያኒ ለይላተል ዒድ ፀሐይ ከመግባቱ በፊት የረመዳን የመጨረሻው ቀን ፀሐይ ከመግባቱ በፊት አንድ ልጅ ከተወለደ ዘካተል ፊጥር ግዴታ ይሆንበታል። ፀሐይ ከገባች በኋላ ለይላተል ዒድ ላይ የዒድ ሌሊቱ ተገባ በኋላ የተወለደ ልጅ ከሆነ ግን ዘካተል ፊጥር ግዴታ አይሆንበትም። ያው ቢወጣ የተሻለ ነው ማለት ነው። በእርግጥ የባለቤቱ ምርጫ ነው። ስለዚህ ባጭሩ ይሄን ይመስላል ዘካተል ፊጥር ማለት ነው። ወደ ዛሬው ልመለስና የዛሬው ርዕሳችን የሚሆነው ምንድነው? አዕማሉል ዒድ የዒድ ተግባር ነው። ዒድ ላይ ምንድነው የምናደርገው? ዒድ ላይ ምን እናደርጋለን የሚለው ነው። እስከ መጨረሻው ድረስ በደንብ አዳምጡኝ፣ ሁሉም ወሳኝ ነገር ስለሆነ ማለት ነው። ዒድ ላይ የምናደርገው እንግዲህ አወልን የመጀመሪያው አልኢኽቲሳል ቀብለ الخروج ለዒድ ወደ ዒድ ከመውጣታችን በፊት መጀመሪያ መታጠብ ሻወር መውሰድ ማለት ነው። النافعين ከናፊ ተዘግቦ አን አብዱላህ ብን ዑመር ረዲየላሁ ዐንሁማ አላህ ይወድላቸውና ካነ ነበር የግተሲሉ ይታጠብ ነበር የውመል ፊጥሪ የዒደል ፊጥር ቀን ማለት ነው። ቀብለ የግድወ ኢለል ሙሰላ ወደ መስገጃ ቦታ ሙሰላ ማለት መስገጃ ቦታ ነው። ወደ መስገጃ ቦታ ከመውጣቱ በፊት ገላውን ይታጠብ ነበር ማለት ነው። እንግዲህ ይሄ የአብደላህ እንግዲህ የሰሃቢ ተግባር ነው። እንግዲህ ማለት ሱና ነው ማለት ነው። ራሁ ማሊክ ፊል ሙወጣ ማሊክን ሐዲስ ማሊክ አውርቶታል ማለት ነው። ስለዚህ የዒድ ቀን የምናደርገው መጀመሪያ ምንድነው? ሻወር መውሰድ መታጠብ ሱና ነው ማለት ነው። መታጠብ ያስፈልጋል ማለት ነው። መታጠብ አለብን። ምክንያቱም ወደ መስጂድ ስንሄድ ላብላብ እያልን እየሸተትን እንደዚህ ጠራናችን ላብላብ እያለ እየሸተተ ወደ ሶላት ቦታ መሄድ የለብንም። ሙስሊሞችን ተጎንህ የምትቀመጥ ሶፍ ላይ ተጎንህ የሚቀመጠው ሰውዬ በላብላብ እያልክ በጠረንህ መረበሽ የለብህ ማለት ነው። ስለዚህ ንጹህ መሆን አለብህ ማለት ነው። وعن سعيد بن المسيب رضي الله عنه قال سنة الفطر يا فطر سنة 3 ናቸው። የዒደል ፊጥር ላይ የምናደርጋቸው ሱናዎች 3 ናቸው። አንደኛ አልመሺ ኢለል ሙሰላ ወደ መስገጃ ቦታ በእግር መሄድ ያኒ በመኪና ማምሳን በእግር መሄድ ሱና ነው። ወልአክሉ ቀብለ الخروج ከመውጣታችን በፊት የተወሰነ መብላት። ተዛም ወልኢኽቲሳል መታጠብ ይላል። ረዋሁ ያኒ ኢስናዱሁ ሐሰን ይሄን ሐዲስ እንግዲህ ፍሪያቢ የሚባለው ሰውዬ ነው ይሄን ሐዲስ ያወራው ማለት ነው። ሰነዱ ሷሂህ የሆነ ሰነድ ነው ማለት ነው። ስለዚህ ምንድነው ወደ ዒድ ቦታ ስንሄድ ከመሄዳችን በፊት ወይም ደግሞ ስንሄድ በእግራችን መሄድ ከመሄዳችን በፊት ደግሞ በልተን በተለይ ተምሮችን ደግሞ በዊትር እንደ 3 5 7 እንደዚህ ዊትር አድርገን ብንበላ የተሻለ ነው። ከዛም ከመሄዳችን በፊት መጀመሪያ መታጠብ ይሄ ሱና ነው ማለት ነው። ስለዚህ የመጀመሪያው የዒድ ቀን የምናደርገው ምንድነው? መታጠብ ነው፣ ኢኽቲሳል ነው። ሁለተኛ ثانيا التجمل መዋብ ነው፣ መጌጥ መዋብ። ወልብስ አሕሰነ الثياب ካለ ልብስ ምርጥ የሚባለውን አሪፉን ልብስ መልበስ ማለት ነው። አን ኢብኑ አባስ ረዲየላሁ ዐንሁማ ከኢብኑ አባስ ተዘግቦ አላህ ይወድላቸውና ቃለ ኢብኑ አባስ አለ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነበሩ ይለብሱ ነበር የውመል ዒድ የዒድ ቀን ማለት ነው። ቡርደትን ሐምራ ቀይ ጋቢ ነገር ፎጣ ነገር ይለብሱ ነበር ማለት ነው። ያኔ በጣም ውበት ያለው የሚያምር ማለት ነው።
በዛች ያን ለብሰው ፏ ብለው ነበር ወደ ኢድ የሚሄዱት። ስለዚህ አንድ ሰውዬ ወደ ኢድ ሲሄድ ያማረ ልብስ የቻለው ነገር በአቅሙ አዲስ ልብስ ገዝቶ አዲስ ልብስ የመግዛት አቅሙ ከሌለው ደግሞ በደንብ አጥቦ ተኩሶ ፏ አድርጎ አዲስ አስመስለው በደንብ አድርጎ ሽቶ ካለው ሽቶ ለስንሶበት ልብሱን ቀብቶ በዛ መልኩ ወደ ኢድ ቦታ መሄድ ማለት ነው። ቃለ ማሊክ አለ ሰሚቱ አህለል ዒልሚ የዒልም ባለቤቶችን ሰምቻቸዋለሁ የስተሒቡነ ጢበ ወዚነተ ፊ ኩሊ ዒድ በየኢዱ ወደ ኢድ ቦታ ሲሄዱ ጢብን ሽቶ መቀባትን ወዚና መዋብን በልብስ አሪፍ ልብስን በመልበስ በመቀባባት ወንድ ከወንድ ፂምን አበጣጥርፎ አድርገህ ያኔ በአማረ ሁኔታ ወደ ኢድ መሄድ ሽቶ ተቀብቶ በሱ አሪፍ ነው ማለት ነው። ሽቶ መቀባት ላይ የሚለው ላይ ወደ ኢድ በሚሄድበት ሰዓት ለወንዶች ነው። ለሴቶች ግን ወደ ኢድ እንሄዳለን። ወደ ኢድ በሚሄድበት ሰዓት ግን እንደዚህ ከርቀት የሚሰማ ሽቶ መጠቀም የለብንም ማለት ነው። ምክንያቱም ፊትና እንዳንሆን እኛ ወደ ኢድ የምንሄደው ለኸይር ነው፣ ኸይር ፍለጋ ነው። ስለዚህ አንድ ሴት ተውባ ተበጃይታ ጠባብ ልብስ ፋሽን ልብስ ለብሳ ዝንጥ ብላ ሽቶ ቀብታ የምትሄድ ከሆነ ወደ ኸይር ስትሄድ ኸይር መስራት አይቀርና ወንድን መፈተን ነው የምትሆነው፣ ሸር ነው የምትሰራው ማለት ነው። ስለዚህ እንደዛ ነገር እንዳይሆን በጥንቃቄ ሴቶች ወደ መስጂድ ወደ ኢድ ሶላት ቦታ መሄድ አለባቸው። ሴቶች ማለት ነው። ሀታ ፔሪድ ላይ ያሉ ሀይድ ላይ ያሉ ሴቶች ራሱ ወደ ሶላት ቦታ መውጣት አለባቸው። ነገር ግን የፔሪድ ላይ ያሉ ሴቶች የመስገጃውን ቦታ አይቀመጡም፣ ወደኋላ ፈንጠር ብለው ይቀመጣሉ፣ ኹጥባ ለማዳመጥ ማለት ነው። ዳዕዋ ለማዳመጥ መልእክቶችን ለመስማት የተለያየ በቃ የሙስሊሞችን ደስታ ለመካፈል ማለት ነው። ስለዚህ ወደ ሶላት ቦታ ወደ ኢድ ቦታ በምንሄድበት ሰዓት የጥሩ ልብስ ለብሰን ፏ ብለን ሽቶ ተቀብተን እንሄዳለን። ሴቶችም ደግሞ ሂጃባቸውን ጠብቀው ሰፋ ያለ ልብስ ለብሰው ረዘም ያለ ልብስ ለብሰው የሰውነታቸውን ቅርጽ የሚያሳይ እንደ ሽንጣቸውን፣ ደረታቸውን፣ መቀመጫቸውን እነዚህ ከፋፍሎ የሚያሳይ ልብስ ሰፋ ያለ ልብስ ለብሰው ነው ወደ ኢድ ቦታ መሄድ ያለባቸው ማለት ነው። እነዚህም ደግሞ ከርቀት የሚሰማ ሽቶ መጠቀም የለባቸውም ሴቶች ማለት ነው። ምክንያቱም ኸይር ፍለጋ ስለሚሄዱ ወንዶችም መፈታተን የለባቸውም። ባለባበሳቸው በሁኔታቸው የሚለብሱትን ጫማ ራሱ የሚረብሽ ቅው ያለ የሚረብሽ አይነት ጫማ ራሱ መጫማት የለባቸውም፣ መልበስ የለባቸውም። ድምጽ የሌለው ቀለል ያለ ጫማ ለብሰው እነዚህ ደግሞ እነዚህ ከላይ ጫማቸው ከኋላ በኩል እንደዚህ እንደ ጣት ረጅም ርዝመት የሌለው እንደዛ የካፊር ጫማ እንደዛ አይነት ያልሆነ የሙስሊም ጫማ የሙስሊም ልብስ የሆነ ልብስ ለብሰው ወደ ኢድ ቦታ መሄድ አለባቸው። ሂጃባቸውን ጠብቀው ማለት ነው። አደባቸውን ጠብቀው እንደዚሁ ደግሞ መንገድ ሳይዘጉ በዳርቻ ወደ ዳሩን መሄድ አለባቸው ማለት ነው። ስለዚህ ሁለተኛው ምንድነው ወደ ኢድ ስንሄድ መዋብ ነው። መዋብ አሪፍ ልብስ መልበስ ማለት ነው። ታሪተን ሶስተኛ የምናደርገው አክሉ ተመራትን ዊትረን ተምሮችን ዊትር አድርገን መብላት ቀብለ ሰላት العيد ወደ ሰላት ከመውጣታችን በፊት ይሄ የኢደል ፊጥር ላይ ነው። የኢደል አድሃ ላይ ሳንበላ እንጾም ነው የምንወጣው። የኢደል ፊጥር ላይ ግን አፍጥረን ነው ተምሮችን በዊትር በልተን 3 5 7 እንደዚህ عن أنس بن مالك رضي الله عنه قال كان رسول الله صلى الله عليه وسلم يا الله ملكتني نبر ይላል አነስ لا يغدو يوم الفطر የኢድ الفطر ቀን አይሄዱም ወደ መስገጃ ቦታ حتى يأكل تمرات ተምሮችን እስከሚበላ ድረስ ويأكلهن ይበላቸዋል ዊትር አድርጎ 3 5 እንደዚህ ማለት ነው። አخرج البخاري ስለዚህ ወደ ኢድ ስንሄድ በተምር አፍጥረን ነው ወደ ሶላት ቦታ የምንሄደው ማለት ነው። ዊትር አድርገን ራቢዓን አራተኛ ምንድነው አልመሺ ኢለል ሙሰላ ወደ መስገጃ ቦታ ስንሄድ በእግራችን መሄድ በፈረስ ወይም በመኪና በተለያየ ሳይሆን በእግራችን መሄድ ማለት ነው። ይሄ ለምን መሰላችሁ? የሙስሊሙን አንድነት ለመጠበቅ እንደገና ደግሞ ብዛትን ለማሳየት ለዚህ ማለት ነው። عن ابن عمر رضي الله عنهما قال كان رسول الله صلى الله عليه وسلم يلا ማተኛ ነበሩ يخرج الى العيد ወደ ኢድ ይወጡ ነበር ማሽየን በእግራቸው እየሄዱ ማለት ነው። ወይርጅዑ ይመለሳሉ ማሽየን በእግራቸው እየሄዱ ይመለሳሉ ማለት ነው። ስለዚህ ወደ ኢድ ቦታ ስንሄድ ስንመለስም በእግራችን መሄድ በእግራችን መመለስ ይሄ በጣም አሪፍ የሆነ ነገር ነው ማለት ነው። አخرجው ابن ماجه صحيح። አራተኛው ምንድነው ወደ መስገጃ ቦታ ስንሄድ በእግራችን መሄድ ማለት ነው። ኻሚስን አምስተኛ ሙኻለፈተ الطريق መንገድን መኻለፍ ማላየት ማለት ነው። ፊድሃብ ስንሄድ ኢለል ሙሰላ ወደ መስገጃ ቦታ ስንሄድ እና ወልኢያቢ ምን ስንመለስ ደግሞ ያ ማለት ምንድነው በስንሄድ በሌላ አቅጣጫ መሄድ ስንመለስ በሌላ አቅጣጫ መመለስ ማለት ነው። በሄድንበት አቅጣጫ አለመመለስ ማለት ነው።
طيب عن جابر بن عبد الله رضي الله عنهما قال كان النبي صلى الله عليه وسلم يالله متኛ ነበሩ اذا كان يوم عيد የዒድ ቀን የሆነ ጊዜ خالف الطريق መንገድን ይخالፋል ማለት ነው ኸጅ ቡኻሪ ይሄ ምንድነው የሙስሊምን ሀይባ ለማሳየት ስንሄድ በአንድ ቦታ ጎርፍ ብለን ስንሄድ እንግዲህ የሙስሊሞችን ጥንካሬ ብዛትን አንድነት ወህዳነትን ውበታቸውን በአንድ በኩል ስንሄድ ያያል ስንመለስ ደግሞ በሌላ በኩል ደግሞ ስንሄድ ያላዩን ደግሞ በሌላ በኩል ስንመለስ ደግሞ ሌላዎቹ እነሱ ያዩናል ማለት ነው ብቻ የሙስሊሞችን አንድነትን ጥንካሬን እኹዋነትን የበቃ የኔ እስልምና እምነት አንድ አይነት እምነት እንደሆነ ለማሳየት ነው ማለት ነው አምስተኛው ይሄ ነው ስድስተኛው ሳዲስን التكبير للعيد ወደ ዒድ ስንሄድ ተክቢራ ማለት እንግዲህ የዒድ አልፊጥር ከሆነ ተክቢራ የሚጀምረው ልክ የለይለቱል ዒድ ከመግሪብ ከተሰገደ ጀምሮ ወይም ፀሐይ ከገባች ጀምሮ ተክቢራ ማለት ይቻላል እስከሚሰገድ ድረስ ማለት ነው منذ الخروج من المنزل حتى صلاة العيد كبيت كوطان جمرو صلاة እስከሚሰገድ ድረስ ተክቢራ ድምጻችን ከፍ አድርገን ተክቢራ አስፋልቱን ማድመቅ ማለት ነው መንገዱን عن الزهري رضي الله رحمه الله أن رسول الله صلى الله عليه وسلم يا الله ملكتنيا كان نبر يخرج يوم الفطر يفطر كان يوطو نبر مالتنا يخرج طيب فيكبر تكبير يلو نبر حتى يأتي المصلى ولا مسك جوته كم يدرس تكبيرا يلالو مالتنا الله أكبر الله أكبر الله أكبر لا إله إلا الله الله أكبر ولله الحمد الناس تكبير يلو نبر مالتنا حتى يقضي الصلاة صلاة سجلوس كم يجرسوا درس معناه فإذا قضى الصلاة صلاة سجلوا كجرس أبوها لا قطع التكبير تكبيرين يقارط على المرة سلزي يعيد الفطر تكبيرة كمغرب جمرو ليلة العيد يعيدوا ليلة كمغرب جمرو ወይም ፀሐይ ከገባ ጀምሮ እስከሚሰገድ ድረስ ተክቢራ በደንብ ይባላል ደግሞ ተክቢራ ሲባል ደግሞ ድምጽ ከፍ ይደረጋል ማለት ነው ድምጻችን ከፍ አድርገን ነው ተክቢራ የምናደርገው አላህ Subhanahu Wa Ta'ala ምን እንዳለው ወሊቱክሚሉ العدة ወሊቱከቢሩ አላህን ለማመስገንና አላህን ለማክበር ለማትለቅ ተክቢራ ለማድረግ ለዛ ነው አላህ Subhanahu Wa Ta'ala ስለዚህ የዒድ ቀን ተክቢራ ድምጻችን ከፍ አድርገን በመስጂድም መንገድም ላይ እቤትም የትም በያለንበት ቦታ መንገድም ላይ ተክቢራ ማለት ነው ይሄ ሱና ነው ማለት ነው ድምጻችንን ከፍ አድርገን ለሴቶች ከሆነ ደግሞ ድምጻቸውን ዝቅ አድርገው ነው የሚሉት ወንዶች ድምጻቸውን ከፍ አድርገው ይላሉ ሴቶች ግን ድምጻቸውን ዝቅ አድርገው ነው የሚሉት ሌላው ደግሞ ተሰሩሃ በቃ በኋላ በአደብ ጠብቁ በተረጋጋ መንፈስ ወደ ቤት መመለስ እንደዚህ በየልብስ በጣም እያሽከረከሩ በኋላ አየር ላይ እያሽከረከሩ የተለያየ ነገር እያደረጉ በጉርብ በጀማ እየጨፈሩ በነሽዳ እያሉ ይሄ ሱና አይደለም ከተሰገረ በኋላ አደብን ጠብቆ በቅድም በሄድንበት መንገድ ሳይሆን በሌላ አቅጣጫ ወደ ቤታችን በተረጋጋ መልኩ አላህን እያመሰገን አላህ Subhanahu Wa Ta'ala ረመዳናችን እንዲቀበለን በውስጣችን እያስተዋል እንደዚሁም ደግሞ የተከበረው ረመዳን ጥሎን ስለሄደ በውስጣችን የተወሰነ ያኒ የሐዘን ስሜትም እየተሰማን የደስታም ስሜትም ጭምር አብረው እየተሰማን በዛ መልኩ ወደ ቤት መመለስ ያስፈልጋል ማለት ነው እንጂ ከሶላት በኋላ እንደዚህ ነሽዳ እየተባለ በጀማ በጉሩብ እየተጨፈረ ይሄ ሱና አይደለም ማለት ነው سابعا سبعتኛ الاستماع للخطبة ማዳመጥ አስፈላጊ ነው የዒድ ኹጥባ ማለት ነው عن عبد الله بن سائب رضي الله عنه قال حضرت العيد عيدን ተገኘሁኝ مع رسول الله صلى الله عليه وسلم ከነብዩ ጋር عيدን ተሳተፍኩኝ ይላል فصلى بنا العيد عيدን አሰገዱ ነብያችን عيدን አሰገዱ ثم قال تزمل قد قضينا الصلاة صلاتን ሰግደናል فمن حب የፈለገ ሰው አየጅልስ መቀመጥ የፈለገ ሰው ለኹጥባ فليجلس ይቀመጥ خطبان تقمط ለማዳመጥ የፈለገ ይቀመጥ ومن احب የፈለገ ሰው አየذهب መሄድ የፈለገ فليذهب ይሄድ ማለት ነው ምርጫ ነው ያኒ ግዴታ አይደለም ኹጥባ ቁጭ ብሎ ማዳመጥ ግዴታ አይደለም ግን ብናዳምጥ የበለጠ መልካም ነገር ነው ምክንያቱም ኸይር ነገር ነው የሚነገረው የተለያየ ነገር መልእክት ነገር ይኖራል ብዙ ነገር ስለሚኖር ማዳመጡ ጥሩ ነው ተቸኮልም መሄድ ይችላል ማለት ነው ثامنا ስምንተኛው ደግሞ አተህኒያ ማኒ ተህኒያ ማለት ስፐሳችን መገኒ መደስ ያኒ እንኳን አደረሳችሁ የሚለው ባጋራችን አለ ባባላ ልክ እንደዛ መባባል ማለት ነው ታኒያ ማለት عن جبير بن نفير رضي الله عنه
ቃለ ካነ አስሓቡ ነቢ ስ ሰለም የነቢያችን ሰሃባዎች ባልደረቦች ነበሩ። ኢዛ ልተቀው ሲገናኙ መልዒድ የዒድ ቀን ሲገናኙ የቁሉ ባዕዱሁም ሊባዕድ ከፊሉ ለከፊላቸው ይላል ተቀበለ ላሁ ሚና ወሚንኩም ይህን ይላሉ። ተቀበለ ላሁ ሚና ስትገናኙ ወንድም ስታገኙ ተቀበለ ላሁ ሚና ወሚንኩም ተቀበለ ላሁ ሚና ወሚንኩም አላህ ከእኛም ከእናንተም ይቀበለን ማለት ነው። ይሄ ተህኒአ ነው። ተህኒአ ማስደሰት ማለት ነው። ሐሰኑን ጠይብ። ስለዚህ የምናደርገው የዒድ ከምንድን ነው? ተህኒአ ያስፈልጋል። በሱናው የተለያየ ቢድዓው ሳንገባ በሱናው ተህኒአ ማድረግ ያስፈልጋል ማለት ነው። ከማ የቁል ኢብኑ ዑሰይሚን ታላቁ ኢብኑ ዑሰይሚን እንደሚለው ምን ይላል? እንደዚሁም ደግሞ ሌላም ታላላቅ ዑለማዎች እንደሚሉት ተህኒአ ብዙ ጥሩቅ አለው። ያኔ ዓደተን በሰዎች መካከል የታወቀ እንደ ዓዳ ተወስዶ የሚገባበዙበት ወይም ተህኒአ የሚደራረጉበት ካለ በዛም መደራረግ ይችላሉ። ለምሳሌ በተለያየ አሁን በሀገራችን በአሁን እንደተለመደው ዒድ ሙባረክ እንደሚባለው ማለት ነው። ይሄ ቢድዓ ሊሆን አይችልም ማለት ነው። ስለዚህ በዛ መልኩ እንኳን አደረሳችሁ በመባባል በመዘያየር በመካፈል ደስታን በመካፈል በደስታ አብሮ መዋል ጥሩ ነው ማለት ነው። ታሲያን 9ኛ የምናደርገው ሰላት ረክዓተይን 2 ረክዓ መስገድ ባለ ሩጁዕ ኢብኑ ሰላት የሰግደን ከተመለስን በኋላ ቤታችን ኢድ ሰግደን ከጨረሰን ወደ ቤታችን ከተመለስን በኋላ ቤታችን 2 ረክዓ መስገድ። አናቢ ሰዒድ አልኹድሪ ረዲየላሁ ዐንሁ ቃለ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነበሩ ላ ዩሰሊየ አይሰግዱም ቀብለ ዒድ ከዒድ በፊት ሸይአን ምንም ነገር ፈኢዛ ረጀዐ ኢላ መንዚሊሂ ወደ ቤታቸው ሲመለሱ ሰላ ረክዓተይን 2 ረክዓ ይሰግዱ ነበር አለ። ስለዚህ ኢድ ሰግዷል ሰው ወደ ቤቱ ሲመለስ 2 ረክዓ መስገዱ ጥሩ ነው ማለት ነው። ስለዚህ እኛም ከቻል ይሄንን ነገር ብናደርግ መልካም ነው ማለት ነው። ስለዚህ የኢድ ቀን የምናደርገው እነኚህን 9 ነገራቶች ነው። አንደኛ ወደ ኢድ ስንሄድ መስገድ ማነው ሻወር መውሰድ መታጠብ። ሁለተኛ ደግሞ መዋብ መጌጥ፣ የተሻለ ምርጥ ልብስ መልበስ፣ ያለን ልብስ አዲስ ካለን አዲስ ከሌለ ደግሞ ያለን አጥበን ፏ አድርገን ተኩሰን አዲስ አስመስለን መልበስ። ሶስተኛ ደግሞ ወደ ኢድ ስንሄድ ተምሮችን ውትር አድርገን ተምሮችን መብላት ወይም ማፍጠር ማለት ነው። ተምር ውትር አድርገን። ሰባተኛ ደግሞ ወደ መስገጃ ቦታ ስንሄድ በእግራችን መሄድ። አራተኛ በእግራችን መሄድ ወደ ሶላት ቦታ ስንሄድ ማለት ነው። አምስተኛ ደግሞ መንገድን ማኻለፍ ማለት ነው። በሄድንበት አቅጣጫ አለመመለስ፣ ስንሄድ በሌላ አቅጣጫ ስንመለስ በሌላ አቅጣጫ መሄድ አምስተኛ። ስድስተኛ ደግሞ ስንሄድ ተክቢራ ማለት ድምጻችንን ከፍ አድርገን በደንብ ተክቢራ ማለት ለወንዶች፣ ለሴቶች ደግሞ ቀስ ብለው ማለት ነው። ሰባተኛ ደግሞ ምንድነው? ኹጥባን ማዳመጥ ያስፈልጋል ማለት ነው። በእርግጥ ግዴታ አይደለም። 8ኛ ደግሞ ተህኒያ አንዱ ማስደሰት እንኳን አደረሳችሁ ተቀበለላሁ ሚና ሚንኩም በመባባል ማለት ነው። ሌላው ደግሞ 9ኛው ወደ ሶላት ሰግደን ወደ ቤት ስንመለስ 2 ረክዓ መስገድ፣ ይሄ ጥሩ ነው ማለት ነው። ስለዚህ የዛሬው ትምህርት ተሞላ ጎደል ይሄን ይመስላል። አንዳንድ የአፌ ላይ የመንተባተብ ነገር አለ፣ ለሱ ይቅርታ ጠይቃለሁኝ። ረመዳናችንን አላህ ይቀበለን። ያው እንግዲህ ረመዳንን መቼ በመጣ መቼ በገባ እያልን እየጠበቅን ነበር፣ ገባ። አሁን ደግሞ ልንሸኘው ጉዞውን እያጠቃለለ ነው፣ ጉዞውን እየሰበሰበ ነው ረመዳንም ራሱ። ስለዚህ ረመዳን ራሱ አሁን 1 ቀን ወይ 2 ቀን ብቻ ነው የቀረው። ዛሬ 28 ነው ወይ 29 ነው ወይ 30 ወይ 1 ቀን ወይ 2 ቀን ነው የቀረው። የቀሩትንም ቀራቶች ደግሞ እንግዲህ በአግባቡ የምንጠቀማለን አድርገን አላህ Subhanahu Wa Ta'ala ረመዳናችንን አላህ ይቀበለን። እነዚህ እድሜያችንን ረጅም ሆኖ ብዙ ረመዳኖችን የምንደርስ አላህ ያድርገን። አላህ Subhanahu Wa Ta'ala በያለንበት ሁሉ ሀጃችንን አላህ ያውጣለን፣ አላህ ይጠብቀን። እነዚህ ደግሞ ጠላቶችን የእስላም ጠላቶችን አላህ Subhanahu Wa Ta'ala ያዝልን። በያሉበት ቦታ በየትም ቦታ ሙስሊሞችን የሚያሰቃዩ ጠላቶችን አላህ Subhanahu Wa Ta'ala ጠላትነታቸውን አላህ ያንሳልን ማለት ነው። አላህ ይጠብቀን። هذا وبالله التوفيق وصلى الله وسلم على نبينا محمد وجزاكم الله خير والسلام عليكم ورحمة الله وبركاته.